ሰላም ውድ ወዳጆቼ፣ ዛሬ ዘክሊና የተባለ ድራማቲክ ፊልም እንመለከታለን። ሁለት የቅርብ ጓደኛሞች የሆኑት የሁለተኛ ደረጃ ተማሪዎች ሮበርትና ጃሴክ በሂሳብ ትምህርት ላይ ችግር አለባቸው። አንዲት ጥብቅ መምህር ለትምህርት ባላቸው እንዲህ ባለ አመለካከት በእሷ የትምህርት አይነት ፈተናውን መቼም እንደማያልፉና የምስክር ወረቀት ማግኘት እንደማይችሉ አስፈራርታ ትነግራቸዋለች። ነገር ግን ሁለቱም ልጆች በወጣቷ የሥነ ጽሑፍ መምህራቸው ዘክሊና በጣም ይደሰታሉ። መንገድ ላይ ሲያዩት ከትንሽ መሸጫ ሱቅ ሊገዙት የነበረው ሆት ዶግ ይረሱና እንደተደገመባቸው ህጻናት ይከተሏታል። ዘክሊና ወደ መዋኛ ገንዳ ትሄዳለች። የሁለተኛ ደረጃ ተማሪዎቹም ሳታያቸው ሊከተሏት ይሞክራሉ። ሁለቱም ልጆች አይናቸውን ከዘክሊና ላይ ማንሳት አይችሉም። እናም እሷን ተከትለው ወደ ውሃው ይዘላሉ። የመምህሯ የመዋኛ ልብስ በአጋጣሚ ከደረቷ ላይ ሲወድቅ ልጆቹ የዛሬው ቀን ጊዜያቸው እንዳልባከነ ይገነዘባሉ። የሁለተኛ ደረጃ ተማሪዎቹ ዘክሊና እስከ ቤቷ ድረስ ይከተሏታል። እዚያም የመምህሯ አባል እንዲህ ላለች ቆንጆ ሴት በቅዝቃዜ ግዴለሽነት በሆነ መንገድ ሲያወራት ያያሉ። እሷም ወደ ቤቷ ገብታ ልብሷን መቀየር ስትጀምር ጃሌክስ ፎቶ ሊያነሳ ይፈልጋል። ነገር ግን ሮበርት ያስቆመዋል። በሚቀጥለው ቀን በስነ ጽሑፍ ክፍል ውስጥ ዘክሊና ሮበርትን ፈተናውን በማለፉ ታመሰግነዋለች እና ከትምህርት በኋላ የቀረጸውና ያረመውን አጭር ፊልም እንዲመለከቱ መላውን ክፍል ትጋብዛለች። በሚያሳዝን ሁኔታ የክፍል ጓደኞቹ የሮበርትን ስራ አላደነቁም እናም በፊልሙ ይስቁበታል። ዘክሊና ሮበርትን የምትደግፈው እሷ ብቻ ናት። ለፊልም ስራ እውነተኛ ተሰጥኦ እንዳለው እያረጋገጠችለት ጓደኞቹ በአሮጌው ድልድይ አጠገብ ወዳለው ተወዳጅ ቦታ ይሄዳሉ። እዚያም ሮበርት ዘክሊና በጣም እንድትወደው አዲሱን አጭር ፊልሙን ሊያስተካክል ነው። በሚቀጥለው ቀን ሮበርትና ጃሴክ ወደ ዘክሊና ተጨማሪ ክፍል ይመጣሉ። እዚያም አጫጭር ፊልሞቻቸውን ከልጆቹ ጋራ ትመለከታለች እና እንዴት ማሻሻል እንደሚችሉ ምክር ትሰጣቸዋለች። በሚቀጥለው ቀን የክፍል ጓደኞቻቸውን መምህሯ ዛሬ ታማለች አትመጣም በማለት ለሌሎች ተማሪዎች ይዋሻሉ። በዚህ መንገድ ከቆንጆዋ መምህር ጋር ብቻቸውን ለመሆን ተስፋ ያደርጋሉ። ብዙም ሳይቆይ ዘክሊና ክፍል ውስጥ ትገኛለች እና ማንም ባለመምጣቱ ትገረማለች። ቢሆንም ለሁለቱ ተማሪዎች ትምህርቱን ለመስጠት ትስማማለች። ሆኖም ሮበርትና ጃሴክ መምህሯ የምትለውን በፍጹም እያዳመጧት አይደለም። የሁለተኛ ደረጃ ተማሪዎቹ የዱር ምናባቸውን በመጠቀም ዘክሊናን በአይናቸው ይመለከቷታል። መምህሯ ለማጨስ ወደ ውጭ ትወጣና ልጆቹንም ትጠራቸዋለች። ተግባቢው ሮበርት ወዲያውኑ ከቆንጆዋ ልጅ ጋራ የጋራ መግባቢያ ያገኛል። ጃሴክ ግን በትህትና ወደ ጎን ይቆምና ማንም ትኩረት ስላልሰጠው ይቀናል። ሮበርት እርምጃ ለመውሰድ ይወስናል። በፊልሙ ጥቂት ፎቶዎቿን ለማንሳት ይችል እንደሆነ ዘክሊና ይጠይቃታል። ካሰበች በኋላ መምህሯ ትስማማለች። ሮበርት በአቅራቢያው ባለው ሐይቅ አጠገብ ፎቶዎቹን እንዲያነሱ ሀሳብ ያቀርባል። እናም መምህሯ መዋኘት ትችል እንደሆነ ይጠይቃታል። ዘክሊና ይህንን በደንብ እንደሚያውቁ ትመልስለታለች። ይህም በመዋኛ ገንዳ ውስጥ እንዳስተዋለቻቸው ለልጆቹ የምታሳውቅበት መንገዷ ነው። በሚቀጥለው ቀን ሮበርት ለጃሴክ ሳይነግረው ዘክሊናን ሐይቁ ጋር ያገኛታል። ሆኖም ጓደኛው ጥንዶቹን እየተመለከተ ነው እናም እንዲህ በግድየለሽነት ስለተተወ ይናደዳል። ሮበርትና ዘክሊና ለጥቂት ጊዜ ያወራሉ። ከዚያ በኋላ ሮበርት ዘክሊናን በርካታ ፎቶዎች ያነሳል። እሷን በደስታ ፖስት አደርግለታለች። ቤት ውስጥ ሮበርት የቆንጆዋ መምህር ፎቶዎችን በደስታ ይመለከታል። በድንገት እናቱ ክፍል ውስጥ ትገባለች። ልጇ በጣም በሚደሰትበት ሰዓት ውስጥ ትደርሳለች። እናት ልጇን በጥናት በጣም ትንሽ ጊዜ እንደሚያጠፋ ትገልጽለታለች እና የሂሳብ መምህሩ ያለማቋረጥ ስለ እርሱ ያማርራሉ። ወላጆቹ በእንደዚህ አይነት ውጤቶች ልጃቸው ዩኒቨርሲቲ መግባት እንደማይችል ይጨነቃሉ። ሮበርት የፊልም ዳይሬክተር የመሆን ህልም ስላለው ምንም አይደለም በማለት በቁጣ ይመልሳል። ምሽት ላይ ሮበርት ለዘክሊና በጣም የሚያምር የፍቅር ደብዳቤ ይጽፋል። ነገር ግን በራሱ ስም አይፈርምበትም። ከዚያም ደብዳቤውን ወደ ሴትዮዋ የፖስታ ሳጥን ውስጥ ይጥለዋል። ጠዋት ላይ መምህሯ ከክፍል ትዘገያለች። ምክንያቱም የፍቅር መልእክቱን በፍላጎት ስላነበበችውና ደብዳቤው ከሮበርት እንደሆነ ወዲያውኑ ስለተገነዘበች ነው። ከትምህርት በኋላ ጃሴክ የኬሚስትሪ መምህሩ እንደገና መጥፎ ውጤት ስለሰጠው በጸያፍ ቃላት ይሳደባል። ልጁ ሮበርትን ቤት እንዲያደርሰው ይጠይቀዋል። ነገር ግን ጓደኛው አስቸኳይ ጉዳይ እንዳለው ዋሽቶ እምቢ ይለዋል። ሮበርት ዘክሊናን እየጠበቀ ነው እና ቤት ሊያደርሳት ጥያቄ ያቀርብላታል። መምህሯም ወዲያውኑ ትስማማለች። በመንገድ ላይ ግን ሁለቱም መንገዳቸውን ለመቀየርና በዚያ ሞቃታማ የበጋ ቀን ለመዋኘት ወደ ሐይቁ ለመታጠፍ ይወስናሉ። ሮበርት የፍቅር ደብዳቤውን እንደጻፈ ይናዘዛል። ዘክሊና ወዲያውኑ እንደተረዳችው ፈገግ ብላ ትመልስለታለች። ሁለቱም ለጥቂት ጊዜ ይዋኛሉ እናም ምንም ልብስ ሳይለብሱ እርቃናቸውን በውሃ ውስጥ ይዝናናሉ። ከዚያ በኋላ ውቧ መምህር ሮበርት እንዲስማት ትፈቅድለታለች። ከጥቂት ቀናት በኋላ አጫጭር ፊልሞችን የሰሩ ተማሪዎች በፌስቲቫሉ ላይ እንዲታዩ ተመርጠዋል። ለአንድ ሳምንት ጉዞ ሻንጣቸውን እያሸጉ ነው። ሮበርትና ጃሴክም ተመርጠው ነገር ግን ከሁሉ የሚገርመው የሂሳብ መምህራቸው ብቻ
ሳይሆን ዘክሊና አብራቸው ለመሄድ መስማማቷ ነው። ሮበርት እዛ ሲደርስ አበባዎቹን ይዞ ወደ ዘክሊና ቤት ይሄዳል። ሆኖም የሂሳብ መምህሯ በሩን ትከፍታለች። ይህም ልጁ የተሳሳተ ቤት እንደመጣ በመናገር በችኮላ እንዲወጣ ታስገድደዋለች። ቀን ሮበርት ከዘክሊና ጋር መነጋገር አይችልም፣ ምክንያቱም ሁልጊዜ ከመምህራን ወይንም ከተማሪዎቿ ጋር ስለሆነች ነው። ምሽት ላይ አብዛኞቹ ጎብኚዎች እየጠጡና እየተዝናኑ ነው። ሮበርት ማንንም ሳያይ ወደ ዘክሊና ቤት ይሄዳል። ልጁ የሂሳብ መምህሩ ጠርሙስ ወይን ጠጥቶ ክፍል ውስጥ እስኪተኝ ይጠብቃል። ከዚያ በኋላ በሩን ያንኳኳል። ዘክሊናም ሮበርትን ወደ ቤት ታስገባዋለች። ነገር ግን ባልደረባዋ እንዳትቀሰቅስ ትፈራለች። ስለዚህ ሁለቱም በዝናብ ውስጥ ወደ ሌላ ቤት ይሮጣሉ። ጃሴ ጓደኛውን መከተል ይቀጥላል እና ቆንጆዋ ልጅ ከሱ ይልቅ ሮበርትን ስለመረጠች ይቀናል። ሮበርትና ዘክሊና ቤት ውስጥ ራሳቸውን ይደብቃሉ። እዚያም ውቧ ዘክሊና የልጁን ምኞት በሙሉ ታሟላለታለች እና ምርጥ ምናባዊ ምኞቱን እውን ታደርግለታለች። ሁለቱ ብዙ ጊዜ ይገናኛሉ። ነገር ግን ብዙም ሳይቆይ ወደ ቤት የመሄጃ ጊዜ ይሆናል። ሮበርት ቆንጆዋን መምህር ከአእምሮ ማውጣት አይችልም። የሁለተኛ ደረጃ ተማሪው እሷን መመልከት ይቀጥላል እና ያለማቋረጥ ራሱን በግድየለሽነት ባሏ ቦታ ሆኖ ያስባል። ሮበርት ቤት ሲመጣ የክፍል ጓደኞቹ ይስቁበታል እና የስነ ጽሑፍ ከፍተኛ ውጤት እንዴት እንዳገኘ እንደሚያውቁ ይናገራሉ። ምን እየተካሄደ እንደሆነ አይገባውም። የትምህርት ቤቱ ኮሪደር በሙሉ የዘክሊና ጋር ባላቸው አጓጊ ፎቶዎች እንደተሸፈነ እስኪያስተውል ድረስ ርዕሰ መምህሩ እያለቀሰች ባለችው የስነ ጽሑፍ መምህር ላይ በቢሮ ውስጥ በቁጣ ይጮሃል። ሮበርት ከጃሴክ ጋር ይጣላል፣ ምክንያቱም የእሱ ስራ እንደሆነ እርግጠኛ ነው። ነገር ግን ጓደኛው ማንም ሊያደርገው ይችል ነበረ በማለት ራሱን ያጸድቃል። ሮበርት ይቆጣና አሁንም ምን ማድረግ እንዳለበት ሳያውቅ ወደ ውጭ ይሮጣል። ዘክሊናን ይጠብቅና ሊያናግራት ይሞክራል። ነገር ግን መምህሯ በጣም ተቆጥታ የሁለተኛ ደረጃ ተማሪውን በክፉ ስም ትጠራዋለች። አእምሮውን እንዲጠቀምና ሂሳብ በደንብ እንዲያጠና ትነግረዋለች። ከዚያ በኋላ ትሄዳለች። ያዘነው ሮበርት በሚሆነው ነገር ላይ ፍላጎቱን ያጣና ወደ አሮጌው ድልድይ ይሄዳል። በጣም ተጨንቋል እና ወደ ድልድዩ ዳርቻ ይመጣል። ሊወድቅ ትንሽ ይቀረዋል። ነገር ግን በመጨረሻ ሰዓት በጃሴክ ይድናል። የተበሳጨው ሮበርት ለጓደኛው ዘክሊና ከእንግዲህ ልታየው እንደማትፈልግና ሂሳብ እንዲማር እንደመከረች ይነግረዋል። ጃሴክ ጓደኛውን አሁን ከመምህሯ ጋራ ብዙ ልምድ እንዳለውና ከሂሳብ መምህሯ ጋራ ውጤቱን ለማስተካከል ምን ማድረግ እንዳለበት በትክክል እንደሚያውቅ ፈገግ ብሎ ይመልሳል። ጓደኛማቾቹ በተሳካ ቀልድ ይስቃሉ። ይቅርታ ተባብለው አብረው ወደ ቤት ይሄዳሉ።